ለኛ የሚበጀውን እያወቅን ለምን ተመሳሳይ ስህተቶችን ደጋግመን እንደምንሰራ አስቡ እስኪ። አይምሮህ እያታለለህ ሊሆን ይችላል እና ጥፋቱ ያንተ አይደለም። ራሳችን ተመሳሳይ ስህተቶችን ውስጥ ስናገኝ ሲደጋገም የተሻለ በሚያውቁበት ጊዜም ቢሆን ግቦችን አውጥተን እቅድ አውጥተን እና በሆነ መንገድ አሁንም ያበላሻል። ለምንድን ነው ይህ የሚሆነው? ለምንድን ነው ከራሳችን ጥቅም ጋር በሚጋጭበት ጊዜ እንኳን ጥፋታችንን እንቀጥላለን? ዛሬ ራሳችን ከምንፈጥረው ጥፋት ጀርባ ያለውን የስነ ልቦና እውነታ በጥልቀት እናያለን። በመጨረሻም ዑደቱን እንዴት መስበር እንችላለን የሚለውን እናያለን። ክፍል 1 ራስን ማዳከም ሰልፍ ሳቦታዥ ምንድን ነው? ራስን ማበላሸት ማለት ግቦቹን ከማሳካት ወደ ኋላ የሚከለክሉ እርምጃዎችን ሲወስዱ ነው። እንግዲህ ገዳዩ ጉዳይ እዚህ ጋር ነው። ሁልጊዜ እርሶ ጥፋቱን እያደረጉት እንደሆነ አያውቁም። ለምሳሌ የጊዜ ገደቦችን ችላ ማለት፣ አስፈላጊ ውይይቶችን ማስወገድ፣ ከረዥም ጊዜ ትርፍ ይልቅ የአጭር ጊዜ ምቾትን መምረጥ። እስኪ እንከፋፍለው። አእምሮህ ለምን ያበላሻል? ጥቂት የስነ ልቦና ምክንያቶች አሉ። ውድቀትን መፍራት። አእምሮው የሚያውቀውን ይመርጣል፣ ጎጂም ቢሆን፣ ምክንያቱም እርግጠኛ ለመሆን አደገኛ ስለሚመስለው። ለራስ ዝቅ ያለ ግምት። አንዳንድ ጊዜ እርሶ ስኬት እንደማይገባውት ስለሚሰማውት ሳያውቁት እንቅፋት ይፈጥራሉ። የቆዩ ልማዶች ምቹ ናቸው። ለውጥ ሲባል ከምቾት ይልቅ ፍርሃትና ስንፍና ሲኖረን። የተማረ ባህሪ። ይህም ከልጅነት ጀምሮ ወይም ያለፉ ውድቀቶች ሳናስበው የምንደግመውን ዘይቤ ሆኖ ይቀመጣል። ክፍል 3 አንጎልህ ዘዴዎችን እንዴት እንደሚጫወት እንመልከት። አእምሮአችን ህመምን ለማስወገድና ደስታን ለመፈለግ የሚሰራ ነው። ራስን ማበላሸት ብዙውን ጊዜ የሚከሰተው የአጭር ጊዜ ሽልማት ከረጅም ጊዜ ግቦች የተሻለ ስሜት ስለሚሰማው ነው። ለምሳሌ ጠቃሚውን ፕሮጀክት ከመጨረስ ይልቅ ፊልም ከመጠን በላይ መመልከት። አንጎሉ በትክክል ከስኬት ይልቅ ምቾትን ይመርጣል። ክፍል 4 የተለመዱ ራስን የማጥፋት መስመር። ሰዎች ራስን ማዳከም ሁኔታ ላይ ሲሆኑ አንዳንድ የተለመዱ መንገዶች ያካትታሉ። እነዚህም መዘግየት፣ ግንኙነቶችን ማዳከም፣ በሚጠሉት ሥራ መቆየት፣ ሕይወታቸውን ሊያሻሽሉ የሚችሉ ተግዳሮቶችን ማስወገድ። ስለዚህ ዑደቱን እንዴት ትሰብራለህ? አንዳንድ ኃይለኛ ስልቶች እነኚሁና። ማወቅ። ከግቦቹ ጋር በሚቃረኑበት ጊዜ ማስተዋል ይጀምሩ። ስሜቶችን ለዩ። ምን አይነት ስሜቶች ወይም ሁኔታዎች ራስን ወደ ማዳከም ይመራዋሉ? አሉታዊ ልማዶችን ይተኩ። ጎጂ ባህሪያትን በትንሽ አዎንታዊ ድርጊቶች ይቀይሩ። ግልጽ ግቦችን አውጣ። ትላልቅ ግቦችን ወደ ትናንሽ ማስተዳደር በሚቻል ደረጃዎች ከፋፍል። ሕክምና አማካሪዎች ትልቅ ለውጥ ሊያመጡ ይችላሉ። ያስታውሱ፣ ስለ ፍጽምና አይደለም፣ ስለ እድገት ነው። ጠቃሚ የሆኑ ስነ ልቦናዊ አገልግሎት ለማግኘት ይህን ቻናል ይከተሉ። ሰላማችሁ ይብዛ።